በፈሪሃ እግዚአብሔር መኖር ስላቃተን ለጽዋት መከራ የተዳረግንበት ዓመት አልፏል። አሁን እንግዲህ ዳግም ላይ ይመለስ እግዚአብሔር ቸርነቱን ረድኤቱን የሚያወርድልን እኛ ሰላማውያን የሆን እንደሆነ ነው። እኛ በእግዚአብሔር ትእዛዝ የቆምን እንደሆነ ነው። ተፋቀሩ በበይናቲክሙ እርስ በራሳችሁ ተዋደዱ ነው ያለው። ስለዚህ ሰላማችን የጸና እንዲሆን የእግዚአብሔር ረድኤትም ከኛ ጋር እንዲሆን ሰላማችን የጸና ይሁን። አንድነታችን የጸና ይሁን። ፍቅራችን የጸና ይሁን። አዎ ያለፈው ዓመት የመከራ ዓመት እንደሆነ ሁላችንም እናውቃለን። ብዙ የሰው ሕይወት አልፏል። ብዙ ሰው ተሰደዋል። ብዙ መከራ ደርሷል። ይህ ሁሉ እግዚአብሔር አምላክ ከዚህ ሁሉ ሰውሮ እኛን ሌሎቹ በመከራ ሲሰቃዩ እኛን ለይቶ በሰላም አሸጋግሮናል እና የሚመጣው ዓመት ምን አይነት ዓመት ነው? እንዴት አድርገን ነው የምንቀበለው? ምን አይነት ዓመት ነው? እንዴት አድርገን ነው የምንቀበለው? ህሊናችን ምን አይነት ህሊና ነው ሆኖ ነው ያለው?